ሰላም ተማሪዎች እንዴት ናችሁ? የአብስራ ነኝ ከግሎብዶክ አካዳሚ። ዛሬ 9ኛ ክፍል ዩኒት 7.1 ሪቪዥን ኦን ኮንግሩንሲ ኦፍ ትራያንግልስ እንጀምራለን ማለት ነው። በባለፈው ክላስ ኢንትሮዳክሽን አይተናል። ምን ዩኒት ውስጥ ምን ሰብ ዩኒቶች እንዳሉና ከዚህ ዩኒት ምን መማር እንዳለብን ተነጋግረን ጨርሰናልና ቤዚክ ወይም ደግሞ ዋና ኮንሴፕት አይዲያው ኮንግሩንሲ እና ሲሚላሪቲ ምን ማለት ነው የሚለውን ተነጋግረን ጨርሰን ነበር። ዛሬ ደግሞ የመጀመሪያውን ሰብ ዩኒት ሪቪዥን ኦን ኮንግሩንሲ ኦፍ ትራያንግልስ። ሶ ኮንግሩንሲ ኦፍ ትራያንግልስ ምንድነው? እንዴት ነው? እና ደግሞ ምን ይላል? ሪቪዥን ይላል። ሶ ምን ማለት ነው? ከዚህ በፊት የተማራችሁት ነው። ሶ እሱን ለማስታወስ ያህል አጠር አድርገን ዛሬ እንማራለን። ከዛ በፊት ቴሌግራም ግሩፓችን @ግሎብዶክ አካዳሚ ጆይን አድርጉ። ሐሳብ፣ አስተያየት፣ ጥያቄዎች ካሏችሁ እዛ ልታስቀምጡልን ትችላላችሁ። በተጨማሪም ደግሞ የተለያዩ ኢንፎርሜሽኖችን ታገኛላችሁ። ሌሎች እንደናንተ አይነት ተማሪዎችንም እዛ ላይ ታገኛላችሁ፣ ዲስከስ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ዩቲዩብ ላይ የምትከታተሉን ከሆነ ከታች ባለው የኮሜንት ሴክሽን ላይ ሐሳባችሁን ወይም ጥያቄዎቻችሁን ልታስቀምጡልን ትችላላችሁ። አይተን መልስ እንሰጣችኋለን። በተጨማሪም ደግሞ ሌሎች ተመሳሳይ ቪዲዮዎች እንዲደርሷችሁ የተለያየ ትምህርት ወይም ማትስም ሊሆን ይችላል ሌሎች የተለያየ ትምህርቶችንም ከ7 እስከ 9ኛ ክፍል ድረስ ማለት እስከ 12ኛ ክፍል ድረስ ያሉ ቪዲዮዎች አሉን። ሶ ሼር ወይም ሰብስክራይብ አድርጉ። ላይክ እያደረጋችሁ ደግሞ ለሌሎች እንደናንተ ለሚፈልጉ ሰዎች እንዲደርስ ማድረግ ትችላላችሁ ማለት ነው። ሶ ቀጥታ ወደ ክላሳችን እንሄዳለን። ሪቪዥን ኦን ኮንግሩንሲ ኦፍ ትራያንግልስ። ሶ ኮንግሩንሲ ኦፍ ትራያንግልስ ዴፊኒሽን፣ የመጀመሪያ ዴፊኒሽን በባለፈው ምን ብለናል? ኮንግሩንት ነው የምንለው ምን ሲሆን ነው? ሼፑም ሳይዙም እኩል በሚሆኑበት ጊዜ ነው። ሁለት ፊገሮች ኮንግሩንት የምንላቸው ሼፓቸውም ሳይዛቸውም ኤግዛክትሊ ተመሳሳይ በሚሆኑበት ጊዜ ነው። እዚህ ላይም ተመሳሳይ ነው። ኮንግሩንሲ ኦፍ ትራያንግልስ ነው። ስለ ትራያንግልስ ነው እያወራን ያለነው። ጠበብ አድርገን ስለ ትራያንግሎች ነው። when two triangles have exactly the same side ማለት ምን ማለት ነው? ሳይዳቸው እኩል ነው ማለት የሳይዳቸው ሜዠርመንት ወይም ደግሞ ሳይዛቸው እኩል ነው እያለ ነው። so the same three sides and three angles ወይም ደግሞ the same size ሲሆን ምን ማለት ነው? ሳይዳቸው እኩል ነው እያለ ነው። ሼፓቸው እኩል ነው ለማለት ደግሞ ምን ማለት ነው? the same three angles አንግላቸው እኩል ነው እያለ ነው። አንግላቸው እኩል ሲሆን ምንድን ነው? አንድ ነገር ሁሉም አንግሉ እኩል የሚሆን ከሆነ ኤግዛክትሊ ምስሉን ይመስላል ማለት ነው። ምስሉን ይመስላል። አንድን ሰው በስተክል ጎበዝ ሰዓሊ አስመስሎ መሳል የሚችለው ምንድን ነው? እያንዳንዷን ሼፓን ወይም ደግሞ እያንዳንዷን አንግል በደንብ አይቶ መሳል ከቻለ ምን ይባላል? ጎበዝ ሰዓሊ ነው ወይም ደግሞ ቁጭ አድርጎ አስመስሎ ሳለ ይባላል። ሶ በዛው መሰረት ምንድን አንግላችን ኤግዛክትሊ ወይም ደግሞ አንግላችን እኩል በሚሆንበት ጊዜ ምን እንላለን? ሲሚላር ነው እንላለን ማለት ነው። ሶ ከዛ በተጨማሪ ደግሞ ሳይዙም ወይም ደግሞ ሳይድ ነምበር ኦፍ ሳይድ ወይም ሜዠርመንት ኦፍ ሳይዳችን እኩል በሚሆንበት ጊዜ ምን እንላለን? ኤግዛክትሊ ተመሳሳይ ነው ወይም ደግሞ አይደንቲካል ነው ማለት እንችላለን። ሶ ሁለት ትራያንግሎች ሳይዛቸውም ሼፓቸውም እኩል በሚሆንበት ጊዜ ምን እንላለን? ኮንግሩንት ትራያንግል እንላቸዋለን ማለት ነው። ኮንግሩንት ትራያንግል እንላቸዋለን። ሶ ተመሳሳይ ሳይድ ሁለተኛውም አንግሉም ሳይዱ ተመሳሳይ፣ ይሄ ከዚህኛው ጋር ሁለተኛው ከሁለተኛው ጋር ተመሳሳይ፣ ሶስተኛው ከሶስተኛው ጋር ተመሳሳይ በሚሆንበት ጊዜ ምን እንለዋለን? ይሄን በስተክል ለክተን ብንሰራው ምን እንላቸዋለን? እነዚህ ሁለት ትራያንግሎች ምን ልንላቸው እንችላለን? ኮንግሩንት ናቸው ማለት እንችላለን። ሶ ሳይዳቸው ይሄኛው ሳይድ ከዚህኛው ሳይድ ኮረስፖንዲንግ ሳይዶቹ ማለት ነው። ሁሉም ሳይዶቹ እኩል ላይሆኑ ይችላል፣ ግን ኮምፔር ስታደርጉት የትኛው ኮምፔር የምታደርጓቸው ሳይዶች እኩል መሆን አለባቸው ማለት ነው። ሶ የመጀመሪያ ይሄ ቋሚው ሳይድ ከዚህ ከሁለተኛው ቋሚው ሳይድ ጋር እኩል መሆን አለበት። ይሄኛውና ይሄኛው እኩል ላይሆኑ ይችላሉ፣ ነገር ግን ኮንግሩንት የሚያስብለው አጻጻፋችን ነው ማለት ነው። ሶ በደንብ አድርገን በቀጣዮቹ ፔጆች በደንብ እናያለን። ሶ ተመሳሳይ ሳይድ እንደዚሁም ተመሳሳይ ሼፕ፣ ተመሳሳይ ሳይዝ፣ ተመሳሳይ ሳይድ እና ደግሞ ተመሳሳይ አንግል ሲኖረን ኮንግሩንት እንላቸዋለን ሁለት ትራያንግሎችን ማለት ነው።
so the same three sides mean ምን ማለት ብለናል ቀደም corresponding sides corresponding መሆን አለባቸው ሳይዶቹ እዚህ ጋር እንደምታዩት 5 4 7 ይላል 5 4 7 5 4 7 so አራት ከአራት ጋር ነው እኩል የሚሆን የሚችለው ምክንያቱም corresponding ምንላቸው እነዚህን ስለሆነ ማለት ነው corresponding ምንላቸው እነዚህ ነው ይሄኛው አራት ከዚህኛው አራት ጋር ነው so እዚህ ጋር እንዳየነው 5 ከ4 ጋር እኩል ላይሆን ይችላል ነገር ግን ኮንግረንት ነው ላንለው እንችላለን ማለት ነው so ኮንግረንት መሆኑ corresponding ሳይዶቹን ፈልገን ነው ኮንግረንት መሆኑን ቼክ የምናደርገው ማለት ነው so corresponding ሳይዶች እኩል ናቸው ሌንግዛቸው እና ደግሞ አንግላቸውም እንደዚሁ በተመሳሳይ corresponding አንግሎች መሆን አለባቸው እኩል መሆን አለባቸው ማለት ነው so corresponding የሚለው ማግኘት የምንችለው በምንድነው በትራያንግሉ አሳያየም ማለት ነው ትራያንግል አሁን እዚህ ጋር ትራያንግል ABC ተብሎ ከተሰጠን ትራያንግል ABC is congruent to triangle DEF ተብሎ ከተሰጠን ምን ማለት ነው ይሄ ትራያንግል AB የሚባል ሳይድ አለ AB ከማን ጋር እኩል ነው ማለት ነው ከDE ጋር እኩል ነው ማለት ነው AB እና DE ምክንያቱም የመጀመሪያዎቹ ሁለቱ ሳይዶች እኩል ናቸው ያልናቸው ይሄን ስለሆነ ማለት ነው ትራያንግል BAC ቢሆን ግን ከትራያንግል DEF ጋር እኩል ላይሆን ይችላል ምክንያቱም የተለያየ አንግሎች ስለሆኑ ማለት ነው ለምሳሌ BA ከAB ጋር እኩል ነው AC ከዚህ ጋር አለ BC የተለያየ ናቸው ማለት ነው so እንትኑ የተገለባበጠ ሊሆንበት ስለሚችል ማድረግ እንችላለን ኮንግረንት ላይሆን ይችላል ማለት ነው so አሳይማችን ኮንግረንት ነው ብለን ስናስቀምጥ ምን መሆን አለበት ተጠንቅቀን መሆን አለበት የትኛው ሳይድ ከየትኛው ሳይድ ጋር ኮንግረንት እንደሚሆን አውቀን የትራያንግሉን ስም ማስቀመጥ አለብን ማለት ነው so ABC ከDEF ጋር ካለን AB ከDE ጋር BC ከEF ጋር እንደዚሁም AC ከDF ጋር ይሆናል ማለት ነው AC ከDF ጋር እኩል ናቸው ማለት እንችላለን በተመሳሳይ ደግሞ አንግል A ከአንግል D አንግል B ከአንግል E አንግል C ከአንግል F ጋር ያንዳንዱ ኮረስፖንዲንግ ከሆነው አንግል ጋር እኩል መሆን አለበት ማለት ነው so እዚህ ኢሜጆች ላይ በምታዩበት ጊዜ ይሄንን A B C ብትሉ ይሄኛውን DF ለማለት እንዴት ነው የምታረጉት AB ማለት ምንድነች 4 ነች so BC ደግሞ 7 ነች so ይቅርታ DEF እናርገው ማለት ነው DEF so AB ከማን ጋር AB ከDE ጋር እኩል ናቸው AC ማለት AC ከDF ጋር AC 5 ነች DF 5 ነች AC ከDF ጋር እኩል ነው እንደዚሁም ደግሞ BC ከEF ጋር እኩል ነው ማለት ነው so እንደዚህ በሚሆንበት ጊዜ triangle ABC is congruent to triangle DEF ልንል እንችላለን ማለት ነው so እዚህ ላይ ማየት ያለብን ምንድነው exactly ተመሳሳይ አጠገብ ተቀምጦ ኮንግረንት ላይሆንልን ይችላል ማረግ አለብን አገላብጠን ማየት አለብን ማለት ነው ኮንግረንት መሆኑን ለማወቅ ለምሳሌ ይሄኛውን ወደዚህ ለማምጣት ማረግ ነው መገልበጥ ፍሊፕ ማረግ አለብን ይሄንን ፍሊፕ ስታረጉት ይሄንን ይሰጠናል ማለት ነው ሶ ተመሳሳይ ሳይዙም ሼፑም ተመሳሳይ ሆኖ ነገር ግን አቀማመጡ የተለያየ ስለሚሆን ምናልባት ሊያወዛግበን ወይም ደግሞ ሊያሳስተን ይችላል ማለት ነው ይሄኛው ደግሞ ምንድነው ሮቴት ብናረጋት ምናገኛታለን ይቺን ኤግዛክትሊ እናገኛታለን ማለት ነው ሶ ይሄንን አንስተን እዚህ ቦታ ላይ ኤግዛክትሊ ፊት በመናረግበት ጊዜ ተመሳሳይ መምጣት አለበት ኮንግረንት የሚያስብለን ይሄ ነው ሳይዙም ሼፑም ተመሳሳይ ከሆነ አንዱን ኢሜጅ አንስተን ሌላኛው ኢሜጅ አጠገቡ ላይ ብንደርበው ተመሳሳይ መሆን አለበት ወደ አንድ ንጹህ ኢሜጅ መቀየር አለበት ማለት ነው ሶ ኮንግረንሲን በዚህ ያሳየናል
ይሄንን ፕሩፍ ከምናደርግባቸው ቲዮረሞች አንዱ ምንድናቸው? ኮንግረንሲ ፕሩፍ ከምናደርግባቸው የትራያንግል ኮንግረንሲ የመጀመሪያው ሳይድ 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 ኮንግረንሲ ይባላል። ሳይድ 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 ኮንግረንሲ ሶ ሁለት ትራያንግሎችን ኮንግረንት ናቸው ለማለት ምን ማድረግ አለብን? ሁሉም ሳይዶች እኩል መሆናቸውን እና ደግሞ ሁሉም አንግሎቹ እኩል መሆናቸውን ቼክ ማድረግ አለብን። ይሄን ማድረግ ግን በጣም አድካሚ ነው። ስድስቱንም ለምሳሌ 3 ሳይድ አለው 3 አንግል አለው አንድ ትራያንግል ሶ እያንዳንዱን ሳይድ እና እያንዳንዱን አንግል ቼክ ማድረግ አድካሚ ስለሚሆን ምን እናደርጋለን? ከነዛ ውስጥ መርጠን ሶስቱን ብቻ ቼክ በማድረግ ኮንግረንት መሆናቸውን ማወቅ እንችላለን ማለት ነው። ጀስት ለሪቪዥን ያክል ነው። እነዚህ 4 ቲዮረሞች አሉ። የመጀመሪያው ሳይድ 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 ኮንግረንሲ ይባላል። ሶ አንድ ትራያንግል ሁሉም ሳይዶቹ እኩል ከሆኑ ምን ማለት እንችላለን? ሁለት ትራያንግሎች ሁሉም ሳይዶቻቸው እኩል ከሆኑ ኮረስፖንዲንግ ሳይዶቻቸው እኩል ከሆኑ እነዚህ ሁለት ትራያንግሎች ኮንግረንት ናቸው ልንላቸው እንችላለን ማለት ነው። ሶ የመጀመሪያው ቲዮረማችን ይሄ ነው። ሳይድ 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 ኮንግረንሲ። ሶ ትራያንግል ኤቢሲ አለ፣ ትራያንግል ዲኢኤፍ አለ። ሶ ኤቢ ከዲኢ ጋር እኩል ከሆነ ኤሲ ከዲኤፍ ጋር እኩል ከሆነ እንደዚሁም ሲቢ ከማን ጋር ከኤፍኢ ጋር እኩል ከሆነ ምን ልንለው እንችላለን? ይሄን ትራያንግል ኮንግረንት ልንላቸው እንችላለን ማለት ነው። ምክንያቱም ውስጥ ያላቸው አንግል ተመሳሳይ ሳይድ ካላቸው አንግላቸው ተመሳሳይ ይሆናል ማለት ነው። ባለፈው ስለ ትሪግኖሜትሪክ ስናወራ ምን ብለናል? ውስጥ ያለውን አንግሎች ዲፔንድ የሚሆኑት ውጪ ባሉት በሳይዶቹ ላይ ነው ማለት ነው። ሶ ሁሉም ሳይዶች እኩል የሚሆኑ ከሆነ ሁሉም ሳይዶች ውስጣቸው ያለው አንግል ኮረስፖንዲንግ አንግሎቹ እኩል ናቸው የሚሆኑት ማለት ነው። ሶ ይሄኛው ሳይድ አለን፣ ይሄኛው ሁለቱ ሳይዶች በእነዚህ መካከል ምን አለን? የምናገኘው አንግል ተመሳሳይ ሳይድ ካለን በትሪግኖሜትሪክስ ሩል ምንድነው? ሁለቱ አንግሎች ተመሳሳይ ናቸው ማለት ነው። ሶ ሳይዶቻችን እኩል መሆናቸውን ካረጋገጠን ኮረስፖንዲንግ ሳይዶች እኩል መሆናቸውን ካረጋገጠን የሶስቱን ስለ አንግሎቹ ሳናስብ ምን ማድረግ እንችላለን? ኮንግረንት ነው ብለን መናገር እንችላለን ማለት ነው። የመጀመሪያው ቲዮረም ይሄ ነው፣ ስለ ሳይድ 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 ኮንግረንሲ የትራያንግልን ፕሩፍ የምናደርግበት ማለት ነው። ሁለተኛው ደግሞ ሳይድ አንግል ሳይድ፣ ሳይድ አንግል ሳይድ። ሶ ሁሉንም አንግል ማግኘት ሁሉንም ሳይዶች ሳይዛቸውን ላናቅ እንችላለን። ሁሉንም ሳይዞች ሳይዛቸውን ላናቅ እንችላለን። ሶ እንደዛ በሚያጋጥመን ጊዜ አንዱን አንግል ካወቀን የትኛውን አንግል መሆን አለበት? ኤኒ አንግል ሊሆን አይችልም። ምክንያቱም የሁሉንም ሳይድ ሊወክልን የሚችለው ምንድነው? ሳይድ አንግል ሳይድ ሁለቱ ሳይዶች መካከል ያለውን አንግል ካወቅን ማለት ነው። ሶ when two triangles have two pair of congruent sides ሁለት ፔር ወይም ደግሞ ሁለቱ ኮንግረንት ሳይዶች እኩል ናቸው። ሁለቱ ኮንግረንት ሳይዶች እኩል መሆናቸውን አውቀናል። ነገር ግን ሶስተኛውን ሳይድ አናውቅም። እንደዛ በሚሆንበት ጊዜ በእነዚህ በሁለቱ ሳይዶች መካከል ያለው አንግል የሁለቱም እኩል መሆኑን ካረጋገጠን ምን ማድረግ እንችላለን? እነዚህ ሁለት ትራያንግሎች ኮንግረንት ናቸው ማለት እንችላለን ማለት ነው። ምክንያቱም ይሄኛው አንግል ከዚህኛው ጋር ሁለቱ አንግሎች እኩል ከሆኑ ሁለቱ ሳይዶች እኩል ከሆኑ ሳይዛቸው በተወሰነ መልኩ ተመሳሳይ ነው ማለት ነው። ሶ የሶስተኛው ከዚህኛው ሳይድ ወይም ደግሞ ካልታወቀው ሳይድ ኦፖዚት የሆነችው አንግል እኩል መሆኗን ካወቀን ምንን ይወክልልናል? የዚህን ሳይድ ሪሌሽን ይወክልልናል ማለት ነው። እንደዚሁ ቀደም በተነጋገርነው በትሪግኖሜትሪክስ ሩል መሰረት ሶ በመሃል ያለችው አንግል ኮረስፖንዲንግ አንግላችን ወይም ደግሞ በሁለቱ ሳይዶች መካከል ያሉት ሁለቱም አንግሎቻችን እኩል መሆናቸውን ካረጋገጠን ምን ማድረግ እንችላለን? በሳይድ አንግል ሳይድ ኮንግረንሲ ቲዮረም ምን አደረገን? ኮንግረንሲያቸውን ቼክ አድርገናል ወይም ደግሞ ፕሩፍ አድርገናል ማለት እንችላለን ማለት ነው። ሶ ሁለተኛው ሜቶዳችን ማን ነው? ሳይድ
አንግል ሳይድ ይሄ አንግል ምን መሆን አለበት ሁልጊዜ ማስተዋወስ ያለባችሁ ይሄኛውን አንግል አውቃችሁ ለምሳሌ ይሄኛውን አንግል አታውቁም በል ሁለቱን ነገር ግን እዚህን ሁለቱን አንግሎች እኩል መሆናቸውን ታውቃላችሁ በዚህ ጊዜ ማድረግ እንችላለን ሳይድ አንግል ሳይድ ኮንግረንሲ መጠቀም እንችላለን እንዴ አንችልም ምክንያቱም በእነዚህ በሁለቱ ሳይዶች ወይም ደግሞ በሁለቱ በታወቁት ሳይዶች መካከል ያለውን አንግል ማግኘት አለብን ማለት ነው ሶ ሳይድ አንግል ሳይድ ሊሰራልን የሚችለው በኮረስፖንዲንግ ኖን አንግሎች በሳይዶቹ መካከል ያለው አንግል የሚታወቅ ሆነ ነው ማለት ነው ሶ ይሄኛውን አውቀን ይሄኛውን ሳይድ እና ይሄኛውን ሳይድ አውቀን ሳይድ አንግል ሳይድ መጠቀም እንችላለን አይባልም ማለት ነው ሶ ይሄንን ሩል ለመጠቀም የግድ ምን መሆን አለበት በመሃላቸው ያለው አንግል መሆን አለበት ማለት ነው የምንጠቀመው ሶ ሁለተኛው ሜተዳችን ሳይድ አንግል ሳይድ ኮንግረንሲ ይባላል ማለት ነው ሳይድ አንግል ሳይድ ሶስተኛው ደግሞ ምን ይባላል ሶስተኛው አንግል ሳይድ አንግል ኮንግረንሲ አንግል ሳይድ አንግል ኮንግረንሲ ይሄ ደግሞ የቀደሙ ተገላቢጦች ማለት ነው ሪቨርስ ነው ቀደም ሁለት ሳይዶች ነበሩን ሁለት ኮረስፖንዲንግ ሳይዶች እና በመሃላቸው ያለ አንድ አንግል ብለናል ይሄ ደግሞ በተገላቢጦች ሁለት አንግሎች አሉን ምናቃቸው ሁለት አንግሎች ሁለቱ አንግሎቻችን ኮረስፖንዲንግ ናቸው ኮረስፖንዲንግ አንግሎቻችን እኩል ናቸው ሁለቱ ኮረስፖንዲንግ አንግሎች እኩል ናቸው እና በመሃላቸው one side between the angles በእነዚህ በሁለት አንግሎች መካከል ያለው ሳይድ እሱም ኮንግረንት መሆኑን ወይም ደግሞ እኩል መሆኑን ቼክ ማድረግ አለብን ማለት ነው ኮረስፖንዲንግ የሆነ አንግል ኮረስፖንዲንግ የሆነ ሳይድ በምናቃቸው አንግሎች መካከል አንግል አለን እዚህ ጋር ሳይድ አንግል ሶ እዚህ ጋር አንግል አለን አንግል ከአንግል ጋር ኮረስፖንዲንግ አንግሎች እኩል ናቸው በመሃላቸው ኮረስፖንዲንግ ሳይዶች እንደዚሁ እኩል ናቸው ሶስተኛው ደግሞ ሌላው ኮረስፖንዲንግ አንግላችን እኩል ከሆነ በዚህ መንገድ ማድረግ እንችላለን ኮረስፖንዲንግ መሆናቸውን ቼክ ልናደርግ እንችላለን ማለት ነው ነገር ግን ለምሳሌ ይሄኛውን ሳይድ ባናቀውና ቀደም እንዳለው ይሄኛውን ሳይድ ብናቀው ምን ማድረግ እንችላለን ይሄ አንግል ሳይድ አንግል ኮንግረንሲ ብለን መጠቀም እንችላለን እንዴ አንችልም ምክንያቱም ምንድነው ሳይዳችን በእነዚህ በሁለቱ ኮረስፖንዲንግ አንግሎች መካከል መሆን አለበት ማለት ነው ምናቀው ሳይድ ሶ ይሄ አንግል ከዛ እዚህ ጋር ሳይድ የለም አንግል ሳይድ ይሆናል ማለት ነው አንግል ሳይድ ሶ በዚህ ጊዜ ኮንግረንት ነው ብለን ልንናገር አንችልም ማለት ነው ሶ ምን መሆን አለበት የምናቀው ኮረስፖንዲንግ ሳይድ በሁለቱ አንግሎች መካከል መሆን አለበት ማለት ነው ሶ ይሄ ሳይድ ከዚህኛው ሳይድ ጋር እኩል ከሆነና ሁለቱ አንግሎች እኩል የሚሆኑ ከሆነ ቀደም ለተነጋገር ነው በትሪግኖሜትሪክስ ሩል መሰረት ምን ይሆናል እነዚህኞቹ ሌሎቹ ቀሪ የማናቃቸው ሳይዶች እና አንግሎች እኩል መሆናቸውን እናቃለን ማለት ነው ሶ ተከታታይ መሆን ያለባቸው አሁን ለምሳሌ ይሄኛው አንግል ኦፖዚት የሆነው ይሄ ሳይድ ነው ይሄኛው ሳይድ ኦፖዚት የሆነው የማን ነው የማናቀውን አንግል ነው ማለት ነው ይሄኛው አንግል ደግሞ የሚታወቀው አንግል ሌላኛውን ሶስተኛውን ሳይድ ይወክልልናል ማለት ነው ሶ በዚህ መሰረት በሚታወቁት ሶስቱ ኮረስፖንዳንስ ወይም ደግሞ እኩል መሆን አንሆኖቹን እኩል መሆናቸውን እናቃለን ማለት ነው ይሄ በትሪግኖሜትሪክስ ሩል መሰረት ነው የሚሆነው ሶ ሶስተኛው ቴዎረማችን ምን ይባላል አንግል ሳይድ አንግል ይባላል ማለት ነው አንግል ሳይድ አንግል ይባላል ሶ ሶስቱን ስናቅ ምን ማወቅ እንችላለን ሁሉንም ኮንግረንት የሚያደርገውና መሆን አለ መሆኑን ፕሩፍ ማድረግ እንችላለን ማለት ነው ሌላውና አራተኛውና የመጨረሻው ስለ ኮንግረንሲ ኦፍ ትራያንግልስ ቴዎረማችን ምንድነው RHS ኮንግረንሲ ይላል ራይት አንግል ሃይፖቴነስ እና ሳይድ
RHS ማለት ራይት አንግል ሃይፖተነስ ሳይድ። ይሄ በምን በሚሆንበት ጊዜ ነው? ትራያንግላችን ራይት አንግል ትራያንግል በሚሆንበት ጊዜ ብቻ ነው ይሄ የሚያገለግለን ማለት ነው። ትራያንግላችን ራይት አንግል በሚሆንበት ጊዜ ምን ይሆናል? አንዱን አንግል ኦሬዲ እናውቀዋለን። ሁለት ራይት አንግሎች ከተሰጡን ምን ማድረግ እንችላለን? ራይት አንግላችን የቱ ጋር እንዳለ ከሃይፖተነሱ ኦፖዚት ያለው ራይት አንግል መሆኑን እናውቃለን ማለት ነው። ሶ አቀማመጣችንም ራይት አንግል ያለበትን መሃል ላይ አድርገን ማስቀመጥ እንችላለን ማለት ነው። ሶ ከዛ በተጨማሪ ራይት አንግላችን ራይት አንግል መሆኑን እናውቃለን። አንድ አንግል አወቅን ማለት ነው። ሁለተኛው ሃይፖተነስ እና አንዱ ሳይድ እኩል መሆናቸውን ማረጋገጥ አለብን ማለት ነው። ሶ ይሄ ሃይፖተነስ ከሌላኛው ኮንግረንት ነው ብለን ካሰብነው ሃይፖተነስ ጋር እኩል ከሆነ አንድ አለ ማለት ነው። ስለዚህ ሁለት ነገሮችን አወቅን። ራይት አንግል መሆኑን እናውቃለን። ሃይፖተነሳችን እኩል መሆኑን እናውቃለን ማለት ነው። ሃይፖተነሳችን እኩል መሆኑን እናውቃለን። ሶስተኛው ደግሞ ከሁለቱ ሳይዶች አንዱን ሳይድ እኩል መሆናቸውን ማረጋገጥ አለብን ማለት ነው። አንዱን ሳይድ እኩል መሆናቸውን ካረጋገጠን በተዘዋዋሪ ሌላኛውም ሳይድ እኩል መሆኑን እናረጋግጣለን ማለት ነው። ምክንያቱም ፓይታጎረስ ቴዎረም የምታስታውሱ ከሆነ ኤች ስኩዌር እኩል ይሆናል ፒ ስኩዌር ፕላስ ቤዝ ስኩዌር ወይም ደግሞ ፐርፐንዲኩላር ሳይድ ስኩዌር ፕላስ ቤዝ ስኩዌር ብለናል። ሶ ቤዛችን ኤስ ብንላት ወይም ደግሞ ሳይዳችን ብንላት ሃይፖተነሳችን ተመሳሳይ ከሆነ ቤዛችን ተመሳሳይ ከሆነ ፐርፐንዲኩላር ሳይዳችንም እንደዚሁ ተመሳሳይ ይሆናል ማለት ነው። ሶ ሁሉም ሳይዶቻችን እኩል መሆናቸውን አውቀናል። በመሃል ያሉትም አንግሎቹም እኩል መሆናቸውን ስለምናውቅ ለራይት አንግል በሚሆንበት ጊዜ ምን ማለት ሃይፖተነሳችንና አንዱ ሳይድ እኩል መሆኑን ካረጋገጠን ምን ማለት እንችላለን? ኮንግረንት ነው ማለት እንችላለን ማለት ነው። ሶ እነዚህ አራት ቲዮረሞች አሉ ማለት ነው። አራት ቲዮረሞች። ከነዚህ ከአራቱ አንዱ ወይም ደግሞ RHS ኮንግረንሲ የሚባለው ምን ነው የሚያሳየን? ስለ ራይት አንግል ከሆነ ብቻ ነው የሚሰራልን። ይሄ ራይት አንግል ትራያንግል ከሆነ ብቻ ነው የሚሰራልን። ከዛ ውጪ ያሉት ሶስቱ ግን ማንኛውንም አይነት ትራያንግል ኮንግረንሲያቸውን ፕሩፍ ልናደርግባቸው የምንችላቸው ቲዮረሞች ናቸው ማለት ነው። ሶ እነዚህን ቲዮረሞች ከዚህ በፊት ተምራቸዋል። ለማስታወስ ያክል ነው አሁን እዚህ ጋር የተነጋገርነው። በቀጣይ ደግሞ ጥያቄዎችን እየሰራ ሞር በደንብ አብረን ለማስታወስ እንሞክራለን። ለዛሬ የነበረን ክላስ ይህንን ይመስላል። በቀጣይ ደግሞ በሌላ ጥያቄና በሌላ ክላስ አብረን እንገናኛለን። እስከዛው ድረስ ቻው።